በአዲስ ህግ መሰረት ዩቲዩብ ቻናላችሁን እንዴት ላይቭ ቪዲዮ መጫን እንደምትችሉ ቪዲዮዎቻችን ሰርች ሲደረግ ሰርቺንግ ላይ እንዴት ማምጣት እንደምትችሉ አሳያችኋለሁ። ታግ ዲስክሪፕሽን ሃሽታግ ታይትል አጠቃቀም እንዴት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ስለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ በቀጣውን ወደ አፕሎድ አደራረግ እንገባለን። መጀመሪያ ዩቲዩብ እንገባለን። እዛ ከገባን በኋላ ከስር ያለ የፕለስ አይኮን አለች፣ እሷን እንነካለን። በዚህ መልኩ ከገባችሁ በኋላ እዚህ ጋር እንደምታዩት ቪዲዮ ሾርት ላይቭ የሚል አለ። እኔ አሁን የፈለኩ ረጅም ቪዲዮ ስለሆነ ከአንድ ደቂቃ በላይ ቪዲዮ ስለምጭን እቺ ቪዲዮ የምትል ነካለው። ሾርት ከፈለጋችሁ ደግሞ እሷን ትነካላችሁ። ስለዚህ ቪዲዮን የሚል ከነካው በኋላ ቪዲዮን አስገብቼ በዚህ መልኩ ወደዚህ ፒጅ ያመጣል። እዚህ ላይ አሁን መጀመሪያ ቴምኔል እናስገባለን። እሱ ለማስገባት ደግሞ እቺ የስክሪፕቶ ምልክት እንነካለን። በዚህ መልኩ ወደ ጋላሪ ይወስደናል። ከዛ ያዘጋጀነውን የቴምኔል እሱ እናስገባለን። ይሄው አስገብቻለሁ። አሁን ደግሞ ቀጣይ ስቴፕ ሄዳለሁ። እሱ ደግሞ ታይትል ነው። የቪዲዮችን አርዕስት እዚህ ታይትላችን ላይ እዚህ ቦታ አስገባለሁ። እዚህ ከቪዲዮችን ተቀራራቢ የሆነ ርዕስ ነው የምናስገባው። አሁን እኔ ከቪዲዮ የተቀራራቢ የሆነ ርዕስ እዚህ ጽፌ እያስገባው ነው። ታይትሌን ጽፌ ጨርሻለሁ። አሁን ቀጣይ የምገባው ወደ ዲስክሪፕሽን ነው። አሁን ደግሞ የሚቀረኝ ዲስክሪፕሽን ነው። እሱንም ምንድነው ካላችሁ ከቪዲዮዎቹ ላይ ተቀራራቢ የሆነ ቃላቶችን እዚህ ቦታ እናስገባለን። ቢያንስ ከ5000 ቃላቶችን ያልበለጡ እዚህ ቦታ እንጽፋለን። የሶሻል ሚዲያ ሊንኮቻችን ማስገባት እንችላለን። የቴሌግራም፣ የኢንስታግራም ወይ የፌስቡክ ሊሆን ይችላል። የፈለጋችሁትን ታስገባላችሁ። ሌላ ደግሞ ሃሽታግም እዚህ ጋር እናስገባለን። እኔ በዚህ ቪዲዮ ተቀራራቢ የሆነ ጽሁፍ አዘጋጅቻለሁ። ስለዚህ እሱን ኮፒ አድርጌ እዚህ ላይ ፔስት አደርገዋለሁ። እዚህ ላይ ሃሽታግ እና ኪወርዶቹን አሉ ማለት ነው። ከዚህ ቀጥሎ ሎኬሽን ነው። ሎኬሽን ዝም ብለን ብናልፈው ግን ባንጠቀመው ጥሩ ነው ላለው። ምክንያቱም ኢትዮጵያ ብቻ ካላችሁ ወደ ሌሎች ሀገሮችን አይሄድም። ኢትዮጵያ ብቻ ነው የሚታይ ቪዲዮዎቻችሁ ብዙ እይታ ስለማታገኙ ዝም ብላችሁ ታልፋላችሁ፣ እንዳትጠቀሙ። ከዚህ ቀጥሎ ደግሞ አልተር ኮንተንት ነው። ይሄ ማለት ምን ማለት ነው ልትሉኝ ትችላላችሁ። ይሄ ማለት ዩቲዩብ አውቶሜሽን ሲባል ሰምታችሁ ሊሆን ይችላል። የምታውቁት ደግሞ ታውቁታላችሁ። ዩቲዩብ አውቶሜሽን የሚሰራው በኤአይ ነው የሚሰራ። ስለዚህ ኤአይ ተጠቅማችሁ ከሰራችሁት የስ ትላላችሁ፣ በራሳችሁ ከሆነ ደግሞ ኖ ትላላችሁ። እኔ አሁን በራሴ ድምጽ ብቻ በራሴ ቪዲዮ ስለሰራው ኖ እለዋለሁ። አሁን ደግሞ ታግ እንጽፋለን። ታግ ጥቅሙ ምን እንደሆነ ልንገራችሁ። ኪወርዶችን ከቪዲዮዎቻችሁ ተቀራራቢ የሆኑ ቃላትን እናስገባለን። ሰዎችን እነዛ ኪወርዶችን በመጠቀም ሰርች ሲያደርጉ የእናንተን ቪዲዮ ሰርች ኢንጂን ላይ ያገኙታል። ስለዚህ እኔ በዚህ ቪዲዮ ተቀራራቢ የሆኑ ጽሁፍ አዘጋጅቼ እሱን ኮፒ አርጌ እዚህ ላይ ፔስት አድርጌዋለሁ። አሁን በቀጣይ የምናገኘው ደግሞ ኮሜንት ነው። እሱ ደግሞ ኦን ካረጋችሁት ሰዎች ቪዲዮዎቻችሁ ላይ አይተው ይጽፋሉ ማለት ነው። ነገር ግን ኦፍ ካረጋችሁት ለእናንተ ማንም ሰው ኮሜንት መጻፍ እየፈለገ አይጽፍላችሁም ማለት ነው። ስለዚህ ኮሜንታችሁን ኦን ማድረግ አለባችሁ። እኔ አሁን ኦን አድርጌዋለሁ። ይሄንን ከጨረስን በኋላ ወደ ቪዚቢሊቲ እንገባለን። እዛ ከገባን ብዙ አይነት አማራጭ እናገኛለን። ፐብሊክ፣ አንሊስትድ፣ ፕራይቬት፣ ሹልድድ የሚል እናገኛለን። ስለዚህ እናንተ ፐብሊክ ላይ ትመርጣላችሁ። አንሊስትድ ወይም ፕራይቬት ካረጋችሁት የእናንተ ቪዲዮ ማንም ሰው አያየውም ማለት ነው። ስለዚህ እኔ ፐብሊክ የሚል እመርጣለሁ። እነዚህ ከጨረስን በኋላ ሰለክት ኦዲየንስ የሚል አለ። እዛ ውስጥ ገብተን ያው የሰራነው ቪዲዮን ለህፃናት የሚመለከት ከሆነ yes it's made for kids እንለዋለን። ለህፃናት የማይመለከት ከሆነ ደግሞ no it is not made for kids እንለዋለን ማለት ነው። አሁን ይኸው ቪዲዮቻችን ጨርሰናል። ከዛ ከስር አለ አፕሎድ ቪዲዮ የሚል እሱን ነክተን ቪዲዮቻችን አፕሎድ ሆነዋል። በዚህ መልኩ በስልክ ብቻ ማድረግ ትችላላችሁ ማለት ነው። ይህንን ቪዲዮ እንደምትወዱት እርግጠኛ ነኝ። ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ።